እንግዲህ የታረሙና የታነጹ ዜጎች በይሁንታ በይቅርታ እንዲካተቱ በሀገራችን ያው በክልላችን በአመት 2 ጊዜ እንዲሁም በዘንድሮ በጀት ዓመት ደግሞ በአመት 3 ጊዜ ያ ማለት መስከረም 1 ለገናና እንዲሁም 3ኛ ዙር ለሚያዝያ ይቅርታ ተጠቃሚ እንዲሆኑ ዜጎች የተለወጡና የታረሙ ዜጎች ይቅርታ ተጠቃሚ እንዲሆኑ ያደረገበት ሁኔታ አለና ከዛ ጋር ተያይዞ ያው ከቅድመ ምርመራ ሂደቶች ጋር የሚስተዋሉ አንዳንድ የአሰራር ችግር የሆኑ ነገሮችን ከዚህ በፊት በርካታ የሚነሱ ነገሮችን ከመቅረፍ አኳያ በዚህኛው ዙር በልዩነት የተሰሩ ነገሮች የሚወስደው የይቅርታ አጣሪ ኮሚቴ ከይቅርታ ቦርድ ጽሕፈት ቤትና ከኮሚሽኑ ይቅርታ አጣሪ ኮሚቴዎች 5 ተዋቅሮ እነዚህ ከይቅርታ ተጠቃሚዎችን አባሪ ሰነድ ከሕክምና ጋር ያለ ሊሆን ይችላል፣ ከእርቅ ጋር ያለ ሰርቲፊኬቶች ሊሆን ይችላል፣ ከፖሊስ ድምር ጋር ያለው ሊሆን ይችላል። ሌላው ደግሞ ከዚህ ከተለያዩ ከሰነድ ወይም ለመንግስት የሚገባ ክፍያዎችን ጨምሮ በተገቢው ሁኔታ ያሟሉትን ለይቶ ከማምጣት አኳያ በተለይ ከእርቅ ጋር ያለው አንዳንድ እየተቸገርን ያለንበት ትክክለኛ እርቅ ያልተፈጸመበት ተበዳይን በማያውቅበት ሁኔታ ሐሰተኛ ሰነድ እየተዘጋጀ የተቸገረበት ስለሆነ በዚህኛው ዙር ይቅርታ እስከ ማረሚያ ቤቱ ላይ ተበዳይን በዳይን ባሉበት በትክክለኛ እውነተኛ እርቅ መፈጸማቸው በማረጋገጥ በቪዲዮም ጭምር ይሄ አጣሪ ኮሚቴ ወርዶ ተግባራዊነታቸውን አረጋግጦ ከልብ ይቅር መባባላቸውና እውነተኛ እርቅ መፈጸማቸውን በማረጋገጥ ለይቅርታው ለቅድመ ይቅርታ ዝግጅት አጠናቆ ለኮሚሽኑ ይቅርታ ወይም ለክልሉ ይቅርታ አጣሪ ኮሚቴ ያቀርባል ማለት ነው። ይቅርታ ቦርድ ለማቅረብ ወደ እያንዳንዱ ማረሚያ 8ቱ ማረሚያ ላይ ኮሚቴው ወርዶ ከዚህ ከእርቅ ጋር ያለውን 100% ስለመታረቃቸው አንደኛ ከፎርጀሪ ይከራከረናል ይሄ ነገር። ሁለተኛ ደግሞ የምር እርቅ የፈጸሙ ወይም እውነተኛ እርቅ የፈጸሙ ዜጎች ቀጣይ ላይ ያለውን መልሶ ብቀላ ወይም ብቀላ እንዳከባባችን ብቀላ ተፈራጭ ስለሆነ ብቀላን ያስወግድልናል። በእውነት የታረቁ ሰዎች ቀጥሎ ወደ ብቀላ አይሄዱም። አብሮ እንደ አንድ ቤተሰብ እንደ አንድ ማህበረሰብ መኖር ይጀምራሉና አካባቢ መልቀቅ አይኖርም። ሌሎች ነገሮችም አይኖርም። ተፈቶ ሲሄድ ያለምንም ስጋት ሊኖር በሚያስችል ልክ ህብረተሰብ ውስጥ እንዲሁም አመኔታ እንዲኖረው በትክክለኛ ስለመታረሙ መንግስት ማምኖ ሰርቲፋይድ ስለሚያደርግ በዛ ልክ እንዲሆን ይሄ ትክክለኛ እርቅ መኖሩ እርቁ ትክክለኛነቱን ማረጋገጣችን በብዙ ስለሚጠቅም በዚህ ልክ የእርቁን ትክክለኛነት ህጋዊነቱን ለማረጋገጥ እስከ ማረሚያ ቤቱ ተወርዶ ተሰርቷልና በዛ ልክ ደግሞ ሁሉም ማረሚያ ቤት ላይ ተበዳይ ቤተሰቦችን አቅርበዋል። በዛ ልክ ተጨባጭ ነገሮችን አይቶ በትክክለኛ እርቅ መፈጸማቸውን የተረጋገጠበት ሁኔታ አለ ማለት ነው። ሌላ ከሕክምና ጋር በተገናኘ በዛ ልክ ነው። ሕክምና ማስረጃዎችም አንዳንድ ፎርጅድ ሆኖ የሌለ ነገር ተጽፎ ወይም የሌለ ሰርቲፊኬት ተሰጥቶ ለይቅርታ ተቋም ተጠቃሚ እንዲሆኑ የሚደረግበት አግባብ አለና እሱም እንዳይሆን በትክክለኛ ሆስፒታል በትክክለኛ ህመሙ ተረጋግጦ እውነት ሰውየው ያለበት ደረጃ ለእርቅ ወይም ለይቅርታ የሚያበቃ ነው ወይ በልዩ ሁኔታ እንዲታይ ያደርጋሉ። ለማረሚያ ቤቱ አያያዝ ይቸግራል ወይ ከህግ አንጻር መጠቀም ያለበት መብት እንዲጠቀም ያስችላል ወይ የሚለው በአካል በመውረድ እየታየ ምላሾችን እየሰጠንበት ያለበት ሁኔታ ስላለ በዚህ ልክ የሚያዝያ ይቅርታ ወይም 3ኛ ዙር ይቅርታን በዚህ ልክ አጣርተን የጨረስንበት ሁኔታ አለ ማለት ነው። አዎ ከዚህ በትክክል መታረቃቸው ተደጋጋሚነትን ከማስቀረት አኳያ ሚናው ከፍ ያለ ነው። ለምን ቅድም ያልኩት ነገር አለ። ይሄ ሰው በትክክል ከታረቀ ቀጣይ ጥቃት አንደኛ ጥቃት አይሰነዝርም፣ ሁለተኛ ጥቃትም አይሰነዝርበትም። ስለዚህ ከዚህ ከወንጀለኝነት ወጥቶ ማንም ጠላት ወይም ትላንት የበደለው ማህበረሰብ ጋር ሰላማዊ እስከፈጠረ ድረስ መልሶ ወደ ወንጀል የሚገባበት አግባብነት የለውም ማለት ነው። ስለዚህ ቀጣይ ሌላ ጠላት የለውም። አሁን አብዛኛዎቹ ትክክለኛ እርቅ ካልፈጸሙ አካባቢውን ለቆ የመሄድ እድል ነው የሚኖራቸው። ካልሆነ ደግሞ ወይ ይጠቃል ወይ ያጠቃል። ይሄ ደግሞ መልሶ ወደ ደጋማጋሚነት ወንጀል ይወስደዋል ማለት ነው። ስለዚህ ያ እንዲሆን ፍጹም እርቅ ማለት ፍጹም ሰላማዊነት መፍጠር ፍጹም ከዛ ሁኔታ ውስጥ መውጣት ስለሆነ
ስለዚህ ደጋጋምነትን ከመቀነስ አኳያ ሚናው ከፍ ያለ ነው